የንጹሃን ኦርቶዶክሳውያን ደም በየቀኑ በግፍ የሚፈስባት ኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉዚያር ቤተሰቦች እንደምን አደራችሁ? እንደምን ዋላችሁ? አሜን። አባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። እጅግ ብዙ ዘግናኝና አሳዛኝ መረጃዎች እየደረሱን ነው። ለዛሬ 3 ዋና ዋናዎችን ይዤላችሁ ልቅረብ። የመጀመሪያው ልብ ሰባሪ ዜና የሰማነው ከወደ ወልዲያ ነው። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መላከ ምሕረት አባይን አለማማረ ቆሞስ መጋቢት 4 2018 ዓ.ም ሌሊት በመንግስት የጸጥታ ኃይሎች ተገደሉ። አሁንም ቤተክርስቲያን አካባቢው በመከላከያ እንደተከበበና ሌሎች አብነት ተማሪዎች እንደተወሰዱ ሰምተናል። እንደዚህ አይነት ለቤተ ክርስቲያን የሚቆረቆሩ የቤተ ክርስቲያን አስተዳዳሪ ሆና አይናማ የሆኑ አባቶችን መግደል ሆን ተብሎ የተቀነባበረ ነው። እነዚህ ሰዎች የሚኖሩት እነዚህ አባት የሚኖሩት በቤተ ክርስቲያን ግቢ ውስጥ ነው። ሌላ ነገር እንኳን የላቸውም። ለስጋም ይሆን መነኩሴ ናቸው፣ ቆሞስ ናቸው። ከቤተ ክርስቲያን ውስጥ ለቤተ ክርስቲያን ውጭ ሌላ የሚያስቡት የለም። ነገር ግን መንግስትን ስለገሰጹ እንዲገደሉ ተደርገዋል። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መላከ ምሕረት አባይን አለማማረ ቆሞስ ማረፋቸውን በተፈጸመባቸው ጥቃት ተገደለ ብሎ የወልዲያ የሀገረ ስብከቱ ዜና አቅርቧል። ይህን ማህበረ ቅዱሳን ዘግቦታል። እሱን እንናገርና እንመለሳለን። እንዲህ ይላል። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መላከ ምሕረት አባይን አለማማረ ቆሞስ መጋቢት 4 2019 ሌሊት በተፈጸመባቸው ጥቃት እዚህ ዓለም ድካም አረፉ። በሥርዓተ ቀብራቸው ላይ ተገኙት ብፁዕ አቡነ ኤርምያስ ባስተላለፉት ቃለ ምዕዳን መላከ ምሕረት አባይን አለም እግዚአብሔር በቆረጠው ቀን አርፈዋል። ነገር ግን በቀናቸው ለተፈጠሩት አገልጋይ መሞት ምክንያት የሆነ ሰው ባይወለድ ይሻለው ነበር ብለዋል። የቤተ ክርስቲያን ሀብት እንዳይባክን በመጠበቅና ሥርዓተ አምልኮቱ በአግባቡ እንዲፈጸም ሌት ተቀን ራሳቸውን ሰጥተው እያገለገሉና እየደከሙ ባለበት በቤተ ክርስቲያን ግቢ ውስጥ ከመኖሪያ ቤታቸው በጥይት ተመተው ሕይወታቸው በማለፉ መሪር ሐዘናቸውን ገልጠው ምዕመናን አገልጋዮቹን እንዲጠብቁ አባታዊ መመሪያ አስተላልፈዋል። የመላከ ምሕረት አባይን አለማማረ ቆሞስ አጭር ሕይወት ታሪክ ተብሎ መላከ ምሕረት አባይን አለማማረ ቆሞስ በስመ ክርስትናቸው ወልደ ጊዮርጊስ አባታቸው ከአቶ አማረ ከእናታቸው ከማሆይ አስቴር ሻረው በ1958 በጉባ ላፍቶ ወረዳ በቅሎ መፍለቂያ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን አካባቢ ተወለዱ። ቢያቸው ለትምህርት ሲደርስ በተለያዩ አብነት ጉባኤ ቤቶች በመሰረታዊ ቤተክርስቲያን ትምህርትና ቅዳሴን ተማሩ። በተወለዱበት በቅሎ መፍለቂያ ቅዱስ ሚካኤል ቤተክርስቲያን በማዕረገ ዲቁና አገልግሎት የጀመሩ ሲሆን በዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በምናኔ ኖረዋል። ወደ ሐዋሳ በመሄድም ከብፁዕ አቡነ በርተሎሜዎስ የሲዳማ ሀገረ ስብከት ሊቀ ጳጳስ ማዕረገ ምንኩስናን ከተቀበሉ በኋላ ወደ ካህናት ማሰልጠኛ በመግባትም ስልጠና በመከታተል አጠናቀዋል። መላከ ምሕረት አባይን አለም በሐረርና በጅጅጋ ለበርካታ ዓመታት በቅዳሴና በተለያዩ አገልግሎት ዘርፎች ቅዱስ ቤተክርስቲያን አገልግለዋል። አባይን አለም ወደ የመን በመሻገርም በውጭ ሀገርም ሰፊ አገልግሎት የሰጡ ሲሆን በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ፈቃድ በዱባይ በቤተ ክርስቲያን አስተዳዳሪነትም አገልግለዋል። በብፁዕ አቡነ ኤርምያስ መልካም ፈቃድ ወደ ሰሜን ወሎ ሀገረ ስብከት ተመልሰው በቅዱስ ይምርሃነ ክርስቶስ ቤተክርስቲያን አስተዳዳሪነት በአስፋ ገነት ጽጌ ቅዱስ ጊዮርጊስ ፈለገ አእምሮ ከፍተኛ መንፈሳዊ ትምህርት ቤት በተለያዩ አገልግሎት ዘርፎች በመርሳ ቤዛ ብዙሃን ቅዱስ ማርያም ቤተክርስቲያንና በወልዲያ ቲንፋስ ደብረ በረከት ቅዱስ ጊዮርጊስ አብያተ ክርስቲያናትም በአስተዳዳሪነት አገልግለዋል። መላከ ምሕረት ቆሞስ አባይን አለማማረ ሕይወታቸውን እስካለፈበት ድረስ በወልዲያ ደብረ ሰላም መድኃኔዓለም ካቴድራል በአስተዳዳሪነት ሲያገለግሉ ቆይተዋል። በተወለዱ በ60 ዓመታቸው መጋቢት 4 2018 ሌሊት በተኮሰባቸው ጥይት በሞተ ስጋ ተለይተዋል ሲሉ ብፁዕ አቡነ ኤርምያስ የሰሜን ወሎ ደቡብ ወሎና ከሚሴ ሀገረ ስብከት ሊቀ ጳጳስ ሊቃውንተ ቤተክርስቲያንና የወልዲያና አካባቢው የአድባራት አስተዳዳሪዎች፣ ሰንበት ትምህርት ቤት አባላት፣ ህዝበ ክርስቲያንና የስጋ ቤተሰቦቻቸው በተገኙበት ሥርዓተ ቀብራቸው ተፈጽሟል ሲል የዘገበው የሰሜን ወሎ ሀገረ ስብከት ነው። አንዳንዴ እውነትን መጋፈጥ ግን ያስፈልጋል። ለምንድን ነው ብፁዕ አቡነ ኤርምያስም ሌሎችም መጋፈጥ ያፈሩት? ይሄንን እኛ ቀድመን መረጃውን አጋርተን ነበር። ዜና መሰረት ሚዲያም እንደዚህ ብሏል። በጋዜጠኛ ኤልያስ መሰረት እንግዲህ እሱ በጣም ኢንተርናሽናል ጋዜጠኛ ነገሮችን አጣርቶ ነው የሚያቀርበውና እንዲህ ብሏል። ወልዲያ ከተማ ውስጥ አንድ የቤተ ክርስቲያን አስተዳዳሪ በጥይት ተመተው መገደላቸው ታወቀ ካለ በኋላ ወንድማችን መላከ ምሕረት አባይን አለማማረ መንግስት ከታጣቂዎች ጋር እያደረገ ያለውን ደም አፋሳሽ ጦርነት በሰላም እንዲቋጭ በግልጽ አደባባይ ሲናገሩ እንደነበር ገልጸዋል። ቀደም ሲል በአካባቢው ባሉ
የመንግስት ታጣቂዎች ዘንድም ጥርስ ተነክሶባቸው ነበር። የካቴድራሉ አስተዳዳሪ ባልደረባ ለመሰረት ሚዲያ እንደተናገሩት እንግዲህ ይሄን በማድረጋቸው ማለት ነው ይሄንን ስላደረጉ የመንግስት የጸጥታ አካሎች አሁን በፊትም ብዙ ነገር ሲያደርጉ ነበር፣ አሁንም የገደሏቸው እሳቸው ናቸው ብለው ነው እዛ አካባቢ ያሉት አካላት በይፋ የተናገሩት። ይሄን ግን ብፁዕ አቡነ ኤርምያስና ሌሎች ፈርተውታል። ግን እንዲህ ተፈርቶ አይዳንም፣ ነገም ሌላው ይገደላል። በአጠቃላይ በአባታችን ረፍት በጣም ተሰምቶናል። ቤተክርስቲያን በእንዲህ አይነት ጉዳይ ላይ ዝም ለምን እንደምትል በጣም አስቸጋሪ ነው። አሁንም ኦርቶዶክሳውያን ተነስተ እንዲህ አይነት ጉዳይ ካላስቆምነ ነገም ይጨርሱናል ነው። ሌላው ደግሞ አሳዛኝ መረጃ ሳልፍ ዋልድባ ነው። ደግሞ አሁንም ግድያው ወደ ዋልድባ ተሸጋግሯል። በዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም 2 መነኮሳት ሲገደሉ 1 ረድ ቆስለዋል። በሰሜን ጎንደር ሀገረ ስብከት በአድርቃይ ወረዳ ቤተ ክህነት ስር የሚገኘው የዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም በ480 ዓመተ ምህረት እንደተመሰረተ የሚነገርለት ነው። በገዳም ውስጥ በአሁኑ ሰዓት 700 የሚጠጉ ገዳማውያን መነኮሳት ይኖራሉ። ለማህበረ ቅዱሳን ቴሌቪዥን ጣቢያ በደረሰው መረጃ መሰረት በገዳሙ መጋቢት 1 ቀን 2018 ከቀኑ 6 ሰዓት ታጣቂ ግለሰብ ግብር አበሮቹ ጋር በመሆን በከፈተ የተኩስ ሩምታ የገዳሙ መነኮሳት መገደላቸው ታውቋል። በዚህ መሰረት አባ ወልደ ሰንበትና አባ ወልደ ትንሣኤ የተባሉ መነኮሳት ወዲያውን ህይወታቸው ያለፈ ሲሆን አባ ገብረ ማርያም የተባሉት ረድ ደግሞ ጉዳት ደርሶባቸው በዛሪማ ከተማ በሕክምና ላይ መሆናቸውን መረጃው ተናግሯል። የተገደሉት መነኮሳት ስርዓተ ቀብራቸው በዕለቱ በገዳሙ ስርዓት መሰረት ከቀኑ 9 ሰዓት መፈጸሙ ተገልጿል። የገዳሙ አባቶች በገዳሙ አጠገብ የዳጉሳ አውድማ ጥለው ባሉበት ወቅት ታጣቂ ግለሰብ አውድማው ድረስ በመምጣት ከቤተ እግዚአብሔር አግብታችሁ ምግብ አብሉኝ ብሎ መጠየቁ ለተኩሱ መነሻ መሆኑን መረጃው ያመለክታል። ነገር ግን ለስራው የተመደቡ አባቶች እንግዳ ማረፊያ ቤት ሆነው መመገብ ትችላለህ፣ መነኩሴ ስላልሆንክ ወደ ቤተ እግዚአብሔር መግባት ግን አትችልም፣ ምክንያቱም ስርዓተ ገዳሙ አይፈቅድም እንዳሉት በደረሰን መረጃ ያሳያል። ግለሰቡ በዚህ ተበሳጭቶ ለመተኮስ ሲሞክር በሱባኤ ወቅት ግጭት መፍጠር አያስፈልግም ብለው መነኮሳቱ ቢመክሩትም ገዳዩ ግለሰብ ስልክ ደውሎ 5 ግብረ አበሮችን በመጥራት የተኩስ ሩምታ መክፈታቸውን ምንጮች ያስረዳሉ። የመረጃው ምንጮች እንደነገሩን ከሆነ ከዚህ በፊትም ግለሰቡ ጥር 18 2018 አንድ የቅዳሴ ተማሪ አግኝቶ በመውሰድ ለማስለቀቂያ ከቤተሰቦቹ 200 ሺህ ብር ከተቀበለ በኋላ ደቀ መዝሙሩን ገሎት መገኘቱ ተጠቅሷል። በተጨማሪም በወርሃ ጥቅምት 2018 ከዳባት ወረዳ ለቀብር ወደ ገዳሙ የመጡ ምዕመናን ከገዳዩ አግቶ 700 ሺህ ብር ቢጠይቅም በሽምግልና ሊለቃቸው መቻሉን ከመረጃ ምንጮቻችን ለማወቅ ችለናል። በተመሳሳይም በጥር 18 2017 በማይ ደንጓ ቅዱስ ጊዮርጊስ ቤተክርስቲያን የቅዱስ ጊዮርጊስ ባራጽሙ በዓል ተከብሮ ዑደት በሚደረግበት ጊዜ ተኩስ ከፍቶ ዑደቱ ተቋርጦ ታቦተ ሕጉ ወደ መንበሩ መመለሱ ተገልጿል። በአሁኑ ሰዓት ምንም አይነት የመንግስት የጸጥታ አካላት በገዳሙ አካባቢ ባለመኖራቸው በመነኮሳቱ ዘንድ ከፍተኛ ስጋት መፈጠሩን የመረጃ ምንጮቻችን ይገልጻል። ይሄ ነው እንግዲህ እየሆነ ያለው እየተደረገ ያለው ይሄ ነው። ይሄም አንድ ልብ የሚሰብር አንድ ጎረምሳ እንዲህ አድርጎ ይረብሻል ገዳማቱን ሄዱ። እዚህ ላይ ነው የደረሰው። አሁን ይሄ ከኋላው ብዙ ነገር ያለው ነው እንደዚህ የሚያደርግ ሰው ማለት ነው። በእንዲህ አይነት ነገሮች ላይ ኦርቶዶክሳውያን ለምንድን ነው በእንዲህ አይነት ሰው ላይ እርምጃ መውሰድ ያቃተን? እንዲህ አይነትን ሰው ለምንድን ነው ማስተካከል ያቃተን? ተመክረው የሚመለሱ ከሆነ ተመክረው አልተመለሱ እርምጃ ወስዶ ለምንድን ነው ከዚህ የሚበልጥ አለ ወይ? ለምንድን ነው በእንዲህ አይነት ጉዳዮች ላይ ጠንከር ያለ እርምጃ መውሰድ ማይቻለው? እዛ አካባቢ ያላችሁ ኦርቶዶክሳውያን ይህ መረጃ ይደርሳችኋል። አሁንም በዚህ አይነት ሰው ላይ እንዲህ በተደጋጋሚ በደል በሚያደርስ ሰው ላይ ለምን ዝም ብላችሁ ታዩታላችሁ? ተባብራችሁ የሚወሰደውን እርምጃ እዛ አካባቢ ያሉ አካላት ጋር እንድትወስዱ አሁንም ጥሪ እናቀርባለን እንዳንድ የቤተ ክርስቲያን ልጅ። ሌላውና ሶስተኛው በጣም አሳዛኝ መረጃችን እንግዲህ በደቡብ የሀገራችን ክፍል ሰሞኑን እየሆነ ያለውን አይታችሁታል። በአርባ ምንጭ አካባቢ አሁን ወደ 99 በላይ ሰዎች ሞተዋል በደረሰ ድንገተኛ የጎርፍ አደጋ። በእውነት ምስኪኑ የጋሞ ሕዝብ እያለቀ ነው። በጣም ልባችን ተሰብሯል። እግዚአብሔር አምላክ የሞቱን ነፍስ ይማር። ለዛው ለአካባቢው ላለ ሕዝብ በሙሉ ለሀገራችን ሕዝብ መጽናናት እንመኛለን። እንዲህ ይላል ዋይ ታሳ ጋሞ ያደግና ታታሪ ሕዝብ ዛሬ በድንገተኛ መከራ ተመትቶ መሬት አፏን ከፍታ ውጣው ስትባል ማየት እንዴት ያማል። በእውነት ልብ ነው ስብር የሚያደርገው። እንዲህ አይነትን ነገር ስትሰሙ በጣም ነው ልብ የሚሰብረው። ደሬ ጋሞዎች ድጋፍ ሲሹ የሚያወጡት የመጨረሻው ቃል ነው። በጋሞዎች መንደር አንድ ግለሰብ ከአቅሙ በላይ የሆነ ችግር ሲገጥመውና ይህ ችግር እየከፋ ደረጃ ላይ ሲደርስ ከሚያውቀውም ሆነ ከማያውቀው ሰው ድጋፍ ለማግኘት በማሰብ ከተቻለም በከፍተኛ ቦታ ላይ ሆኖ ካልተቻለ ግን በተገኘበት ስፍራ ላይ ቆሞ ደሬ እያለ በድግግሞሽ በድምፁ ይጮሃል። ይህን ቃል የሰማ ማንኛውም ሰው
ድምፅ ወደ ተሰማበት አካባቢ መደገፍ መብት ብቻ ሳይሆን በባህል የተጣለበት ግዴታው ነው። ደሬ የሚለው ቃል አማርኛ ፍቺ የሀገር ሰው ወይም የሀገር ያለ እንደማለት ነው። አሁን ደሬ የሚለው ቃል በግለሰብ ደረጃ ሳይሆን በጋሞ ብሔር ልሳን በምልአት እየተጮኸ ነው። በዘመኑ ለአንድም ቀን ማህበራዊ ድጋፍ ፈልጎ እጁን ዘርግቶ የማውቀው ጋሞ ዛሬ ላይ ግን ደሬ ደሬ እያለ ወገኖቹ እንዲደርሱለት እየተማጸነ ነው። ተለቅመው ተቆጥረውና ታጥበው ከተቀበሩት አስከሬኖች ይልቅ አፈር የቀበራቸው ሰዎች የጋሞች የሐዘናቸው ጫፍ ሆኖ ደሬ ደሬ ያስባላቸው ነው። ደሬ 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 ይላል ወንድማችን ኩሬ ደመላሽ። እንግዲህ ተከትሎ በመንግስት ደረጃ የ3 ቀን ብሔራዊ ሐዘን ታውጇል። የበል የሚያሰኝ ነው። እስካሁን ካለው ሁኔታ ምናየው አንጻር መጀመሩ ራሱ ለሞት ደንታ የሌለው መንግስት ስለሆነ ይሄን መጀመሩ አንድ ይበል የሚያሰኘው ነው። ሌላው ኢትዮጵያ ኦርቶዶክስ ተዋሕዶ ኮሚሽን ወደስም መግለጫ ወጥቶ አይተነዋል። በዚህ ጉዳይ ጥሩ ነው ማውጣቱ ጥሩ ነው። ግን ይሄ ብቻ ነው ወይ? በሌሎች መግለጫ አይወጣም ወይ? ሰሞኑን ወሎ ላይ የተጨፈጨፉት ቤተክርስቲያን ላይ በመንግስት ኃይል የተጨፈጨፉት ለምን መግለጫ አልወጣላቸው? ይሄንም ቢሆን ዘግይተው እነ ኩኔ ደመላሽና ሌሎቹ ቤተክርስቲያን ለምን ዝም ትላለች ነው ሆጎተጎቱ በኋላ ነው ይሄ መግለጫ ያወጣው። ቤተክርስቲያኑ ባይደው ቤተክህነቱና የቤተክርስቲያኗ ሚዲያዎች ሙተዋል ማለት ትችላላችሁ። ሙተዋል። በተለይ እነ ሳዊሮስ ካዟቸው በኋላ ገለዋቸዋል። እጅግ ልብ ነው የሚሰብረው። እንግዲህ በጣም አሁንም ቢሆን እዛ አካባቢ ያሉ ማህበረሰቦች ብዙ ነገር ድጋፍ ይሻሉ። አሁንም የቁሳቁስ ድጋፍ ይሻሉ። አሁንም የተለያየ ማጽናኛ ድጋፍ ይሻሉ። ይሄን እንደ አንድ ቤተክርስቲያን ልጅ ሁላችንም ምንችለው ልናግዛቸው ይገባል። የዛ አካባቢ ልጆች እነ ኩኔ ደመላሽ ለቤተክርስቲያን ትልቅ ስራ የሚሰሩ ናቸው። ዛሬ ግን ሐዘን ላይ ሲሆኑ ከጎናቸው ሆነን አይዟችሁ ካላልናቸው ተጠያቂዎች ነን በታሪክ። እግዚአብሔር አምላክ እነሱን ያጽናቸው። በየቦታው እየሰማን ያለነው ነገር ሁሉ ያርቅልን። እንደዚህ አይነት ደም አፍሳሽ የሆነን መንግስት እግዚአብሔር እሱ በጥበቡ ያስወግድልን። በጣም ነው ልብ የሚሰብረው። እግዚአብሔር አምላክ እንዲህ አይነት ሐዘን ይሰውረን። በቀጣይ ሌሎች መረጃ ይዤ እመጣለሁ። ሁላችሁንም ወዳችኋለሁ። መረጃዎችን ለሌሎቹ ሸር አድርጉ። አዳዲሶች ሳብስክራይብ አድርጉ። ላያራካ አይጉር ሸር አድርጉ። ለብሰው እየደረሰ አይደለም። ዩቲዩብ በፊት ብዙ በመቶ ሺህ የሚታይ የነበረ ነው። አሁን ግን ያን ያህል ሰው 1000 ሰው እንኳን ያየው አይደለምና መረጃዎችን ለሌላ አጋሩ። እኔም በተቻለ መጠን መረጃዎችን በቅርቡ ይዤ እመጣለሁ። እንዲሁ አጫጭር መረጃዎችን ወዳችኋለሁ። ሁላችሁንም መቻላችሁ ደግሞ ወደ ቴሌግራም እየተዋዱ እያላችሁ መግባት ትችላላችሁ። ሰላም ሁኑልኝ።